ሙቀቱ አልተቻለም፣ በጣም ይከብዳል። ሰላም ሰላም፣ በዙሪያ ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊም ክርስቲያን እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ትርፍ ብዝት ይበልኝ። እንዴት ነው ስራ? የመዳም ቅመሞች እንዴት ይዟችኋል? በጣም ይከብዳል በእውነት በሙቀት ሰዓት ምግብ ለመስራት እኛ ራሱ እዛ ነው የምንበስለው። ሰውነታችን ሙቀት አልቻልንም እና በተለይ ክሽና መከይፍ ከሌለ በጣም ነው የሚከብደውና እንዴት ናችሁ? ሰላም ናችሁ? አሁን ድጃጅ እንደዚህ በዚህ መልኩ እየሰራው ነው። ፍልፍል አስወድ፣ ከሞን፣ ግርፋ፣ ሁሉም ነገር እያረኩ እያያችሁት ነው። እዚህ ሀገር ስራ ምግብ መስራት በጣም ቀላል ነው። እንደኛ ሀገር አይደለም። እኛ ሀገር ሽንኩርቱ ብዛቱ፣ ቲማቲሙ ብዛቱ ነው። እዚህ ሀገር ግን በጣም ቀላል ነው ለመስራቱ። ነገር ግን ምንድነው ችግር? እዚህ ሀገር ሙቀቱ አልተቻለም። እህት ወንድሞች በጣም ይከብዳልና ሰው እዚህ ሀገር ምግብ ስትሰራ በጣም እንደኛ ሀገር አይደለም። አንድ ሽንኩርት ታርጋለህ፣ ከዛ በቃ አንድ ቲማቲም፣ በጣም ቀላል ነው እና እዚህ እኛ ሀገር እና እዚህ ሀገር ይለያል። ምግቡን በጣም የዚህ ሀገር ይቀላል። የሚከብደው ግን ምንድነው ብትሉ ጥዳቱ፣ ነፍሳችን እስከሚወጣ ጥዳቱ በጣም ከባድ ነው። ግን እግዚአብሔርም አላህ ሁሉም ነገር ስላለ ሙስሊም የሆናችሁም አላህ፣ ክርስቲያን የሆንም ደግሞ ፈጣሪ ሁሉ ድግፍ እቅፍ ስለማያደርገን በጣም ብዙ ይከብደኛል አይባልም። ብርታት የሚሰጠው አንድ ፈጣሪ ነው። ዋናው ግን ምንድነው ጤና ካለ ሁሉም ነገር አለ። ምግብ መስራቱ፣ ጥዳቱ፣ ድካሙ ምንም አይጎዳም። የሚጎዳ ግን ጤና፣ አልጋ ላይ መተኛት፣ መሳቃየት ብቻ ነውና ሀገራችን ሰላምና ፍቅር ያብዛልን። ሀገራችን ሄደን ለመኖርና ፍቅር፣ አንድነት፣ ብሔር ሳንል ሁላችንም የአዳምና ሔዋን የፈጠረ አንድ ስለሆነ ሁላችንም አንድ ያርገን ፈጣሪ። እህት ወንድሞቼ ሰብስክራይብ እና ላይክ ማድረግ እንዳትረሱ፣ አበራታቱን። አይከፈለውም። እህት ወንድሞቼ ሁላችሁም ብሔር ሃይማኖት ምን ሳትሉ ሁላችንም አበራታቱን። ይሄ ደግሞ ኢደም የሚሰራው ለራሴ ነው ከእንጀራ ጋር በጣም ቆንጆ ነው። እኔ በጣም ነው ደስ የሚለኝ እዚህ ሀገር እንደዚህ ለምን አትክልት ነገር ለሰውነቱ ፋይዳ ስላለው አትክልት ነገር ከሁሉም ነገር አትክልት ነው አሪፍና እንደዚህ አድርጋችሁ እየሰራችሁ ብሉ እህቶቼ። ሰው አሁን የድጃጅ ለሩዝ ነው የማዘጋጀው። ሩዝ እያዘጋጀው እያያችሁ ነው። ግን ሁላችሁ ስለተኙ አዘጋጅችን የማስቀምጠው ሩዙ አላጠውም አሁን። ስለዚህ አሁን ብስል ስል ደግሞ እንጀራ ይበላል። እዚህ ሀገር እንጀራም አረቦችም እንጀራም ስለሚያመጡ እንጀራም በራሳችን ስለምንሰራ በጣም ነው ደስ የሚለው እና አይዛችሁ በርቱ። ያው ጤና ካለ ብርታት ካለ ምንም ሀገራችን እስከምንገባ እህት ወንድሞቼ የዛሬ ቪዲዮ ትመስላለች። ባይ ባይ።